አንደኛ ቀመሩ 52 ነው በአመትም 7 ቀን ነው የሚሆኑት እነዚህ የሰማያት መከፈት 7 ቀን ነው የሚሆነው ይሄም የሆነበት ምክንያት ምንድነው ሲባል በዘሌዋውያን 23:41 ላይ ራሱ እግዚአብሔር እንዲህ ብሎ አዘዘ በአምላካችሁ በእግዚአብሔር ፊት 7 ቀን ደስ ይበላችሁ ይላል አስተውሉ በአምላካችሁ በእግዚአብሔር ፊት 7 ቀን ደስ ይበላችሁ ይህንንም በዓል በየአመቱ 7 ቀን ለእግዚአብሔር አድርጉ ለልጅ ልጃችሁም የዘላለም ሥርዓት ነው ይላል በጣም ይገርማል የዘላለም ሥርዓት ነው በአመቱ 7 ቀን አድርጉ በማለት እስራኤላውያንን ያዛቸዋል አሁን ይሄ ምን ያስተምረናል በአመቱ 7 የተለዩ ዕለታት እግዚአብሔርን በእጅጉ እናመሰግንባቸው ደስ ምንሰኝባቸው ጸሎታችን ቅድመ እግዚአብሔር የሚደርስባቸው ዕለታት እንዳሉ ያስረዳል እንኳን የአመቱ 7 ቀናት ቀርቶ የ7 አመታቱን ሰንበታት በመቀመር ይቆጥሩ ዘንድ ሲያዛቸው በዘሌዋውያን 25 ላይ ምን ይላል 7 ጊዜ 7 አድርገ የአመታትን ሰንበት 7 ቁጥር የ7 አመታትም ሰንበት ዘመን 49 አመት ትቆጥራለህ በማለት ያዛል ስለዚህ እግዚአብሔር 7 አድርጎ የሰራቸው ሥርዓቶች እጅግ የተለዩ ናቸው ለምሳሌ ሰሎሞን ምን ይላል ጥበብ ሐነጸት ላቲ ቤተ ጥበብ ለራሷ ቤትን ሰራች ወአቀመት ላቲ 7 አይማደ ለራሷም 7 ምሰሶችን አቆመች ይላልና ምን ማለት ነው ጥበብ እግዚአብሔር ነው ጥበብ እግዚአብሔር ነው 7ቱ ምሰሶች ምንድነው እግዚአብሔር የሰራቸው 7ቱ ሰማያት ናቸው አንደኛው ሁለተኛው ደግሞ 7ቱ ዕለታት ናቸው ሶስተኛው ደግሞ በአመት ውስጥ የሚገኙ በረከት የሚደረግባቸው ርኅወተ ሰማይ የሚከናወንባቸው 7ቱ ዕለታት ናቸው ይብቻ አይደሉም ሰግባቱ መገብተ ዕለታት ፀሐይ ጨረቃ እና 5ቱ ፕላኔቶች ማለት ነው 7ቱ መገብተ ዕለታት የሚባሉት ጥበብ እግዚአብሔር በጥበቡ ያኖራቸው ናቸው ሌሎቹ 7ቱ ህዋሳት ናቸው 7ቱ ህዋሳት ማለት ልክ በእነዚህ አምሳል የተገነቡ ቅድም ነግሬያቸዋለሁ ደጅ ሲከፈት ያልታየው ይታያል በተመሳሳይ መልኩ ድማ የሰው ልጅ መካነ አይምሮ ወይም የእውቀት ቦታው ነውና እውቀትን ያገኛል ስለዚህ ይሄ ጭንቅላቱ የያዘው የተሸከመው 7 ነገሮች አሉት አንደኛ 2 አይን አለ 2 ጆሮ አለ 2 ያፍንጫ ቀዳዳ አለ አፍ አለ በድምሩ አንገት ላይ ብቻ ራስ ቅል የያዘው 7 ነገር አለ ማለት ነው ስለዚህ ይሄ ዕለት ምስጢር የሚገለጥበት አይምሮአችን በምስጢር የሚጎበኝበት ሰማያዊ ምስጢር ልክ እንደነ ሕዝቅኤል እንደነ ዮሐንስ እንደነ ኢሳይያስ እንደነ ያዕቆብ የምናገኝባቸው ዕለታት በመሆናቸው እነዚህን ዕለታት ከልብ አውቀን በእነዚህ ዕለታት እንጸልያለን ማለት ነውና እግዚአብሔር 7 አድርጎ ሰርቷል አዳም አባታችንም በገነት ኩፋሌ እንደምናነበው የቆየው 7 አመት ነው ኖህ ወደ መርከብም ሲገባ 7 አድርጎ ተባትና አንስት እንዲያገባ እግዚአብሔር አዟል ዘፍጥረት 7 አንቡ ከ7 ቀን በኋላ የጥፋቷ ዘንቧል ኖህም ከ7 ቀን በኋላ ርግብን ልኳል ስለዚህ 7 ስንመለከት እነዚህን ሁሉ ምስጢር እናውቃለንና በአመቱ 7 ዕለታት ሰማያት የሚከፈቱባቸው ምስጢር የምናገኝባቸው ናቸው አሁን ቀመሩን ባጭሩ ልንገራችሁ እና እነዚህን ዕለታት እንድታውቁ ይሆናል ማለት ነው ጳጉሜን 3 መሰረት ነው ለዚህ ሁሉ ስለዚህ አሁን 52ቱን እናውጣቸው አንደኛ ጳጉሜን 3 መሰረት አደረጋችሁ ከጳጉሜን 4 እስከ 5 2 ቀናት አሉ አስተውሉ ከመስከረም 1 እስከ መስከረም 30 ጋር ሲደመሩ 32 ይሆናሉ ከጥቅምት 1 እስከ ጥቅምት 20 ያሉትን ዕለታት ስንደምር 52 ይሰጣሉ ስለዚህ አንዱ ርኅወተ ሰማይ የሚከፈትበት ይሄ ነው ማለት ነው 52 ጨረስን ሁለተኛው አሁን ጥቅምት 20 ላይ ደርሰናል ከጥቅምት 20 እስከ 30 ያው 10 ዕለት አለ ከህዳር 1 እስከ 30 ስንደምር ደግሞ 40 ዕለት አገኘን ከታህሳስ 1 እስከ 12 ካሉት 12 ዕለታት ጋር ስንደምር 52 ሆነ ሁለተኛው ርኅወተ ሰማይ ይህ ነው ማለት ነው ሶስተኛው ከታህሳስ 13 እስከ ታህሳስ 30 ያሉት 18 ዕለታት አሉ ከጥር 1 እስከ 30 ያሉት 30 ዕለት ጋር ስንደምር 48 ይሆናል ከየካቲት 1 እስከ 4 ካሉት ጋር ሲደመር 4 52 ዕለት ሆነ ሶስተኛው ርኅወተ ሰማይ የሰማይ መከፈቻ ይሄ ነው አራተኛው ከየካቲት 5 እስከ 30 ያሉት 26 ዕለታት አሉ ከመጋቢት 1 እስከ 26 ካሉት ዕለታት ጋር ስንደምር 52 ይሆናል አራተኛው ርኅወተ ሰማይ ይህ ነው ማለት ነው ቀጥሎ አምስተኛው
ከመጋቢት 27 እስከ 30 ያሉት ያው 4 ዕለታት አሉ። ከሚያዝያ 1 እስከ 30 ካሉት 30 ዕለታት ጋራ ሲደምሩ ስንት ይሰጠናል? 34 ዕለታት አገኘን። ከግንቦት 1 እስከ 18 ዕለታት ጋራ ሲደምሩ 52 ዕለት ሆነ። አምስተኛው ርሆተ ሰማይ ይህ ነው ማለት ነው። ስድስተኛው ከግንቦት 19 እስከ 30 ያሉት 12 ዕለታት አሉ። ከሰኔ 1 እስከ 30 ካሉት ጋራ ሲደምሩ 42 ዕለት ሆነ። ቀጣይ ወር እንግዲህ ሐምሌ ነው። ከሐምሌ 1 እስከ 10 ጋራ ሲደምሩ 52 ሆነ ማለት ነው። ስድስተኛው ርሆተ ሰማይ ይሄ ነው። ሰባተኛው ርሆተ ሰማይ ከሐምሌ 11 እስከ 30 ያሉት ያው 20 ቀናት አሉ። ከነሐሴ 1 እስከ 30 ካሉት ጋራ ሲደምሩ 52 ዕለት ሆነ። ያው ከጳጉሜን 2 ሲጨምሩ 52 ሆነ። ሰባተኛው ርሆተ ሰማይ ሆነ ማለት ነውና ሰባቱ ሰማያት